በንግግራችን ላይ በቃል ዴት ምናምን ነው የሚለው። እንግሊዝኛውን ተውት ይለፈኝ። የለሁም ሁልሽም ተራ በተራ እመጣልሻለሁ ብላለች። እንግዲህ ሩትዬ ትመጣላቸዋለች፣ ጠብቁ ሁላችሁም። ሩትዬ እኔ ነካችሁ እንግዲህ በቅርቡ ዋጋችሁን ታገኛላችሁ። ሩትዬ ሪፖስት አድርጋለች እንግዲህ እዚህ ኮመንት ወይም ደግሞ እዚህ ቪዲዮ ላይ ማለት ነው። እና ቪዲዮውን ደግሞ በደንብ አድርጋ አይታ ሰምታ አንብባው ነው ሪፖስት ያደረገችው። ስለዚህ በደንብ ሁላችሁም በየተራችሁ ሩትዬ ላይ እጃችሁን አስታችሁ ሩትዬ ለመንካት ሁል ጊዜ ስታደርጉ የነበራችሁት ለሩትዬ መጥፎ ስም ልሰጧት፣ መጥፎ ነገር መጥፎ ሰውናት ልታስብሏት፣ ብዙ ነገር አድርጋችኋት የነበራችሁ በየተራችሁ ጠብቁ፣ ትመጣላቸዋለች። የኔ ጀግና ማለት ነው። ይሄ ነገርሽ እኮ ደስ የሚለኝ። ትላንትና ኤርሜላን ደግሞ አንዴ በጥፊ ብታጋጫት፣ አንዴ በቃ ብታጮያትና የአንቺን ጥፊ ብታስቀምሻት ኖሮ ደግሞ በጣም ደስ ይለኝ እና ውስጤ ይረካ ነበር። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ሩትዬ ሪፖስት አድርጋለች፣ በአዲስ ነገር መታለች እና ትላንትና ያው አብርሃም አይናገር አይጋገር ደንዝዞ ነው የሄደው። እንግዲህ ቡዜ ጋር ለመኖር ነው የሄደው እና ሁልሽም ዛሬ ብትሄዱ ሁልሽም እየተከተልኳችሁ እመጣለሁ። ህይወቴን እንደዚህ በጥብጣችሁ ሰላሜን አሳጥታችሁ ሰላማችሁን አግኝታችሁ አትኖርም። አንዳንዴ እኮ ሩቲ ትክክል ነች ብዬ የማውራው ለምን መሰላችሁ? ኤርሜላ ህይወቷን ቀምታት ስንት ነገር ዋጋ የከፈለችበትን ትዳሯን መታ ሲኦል አስደረጋበት። ከአብርሃም ጋር ደስተኛ ሆና እንድትኖር እንድትተው ነው የምትፈልጉት እናንተ። ሰላም ሆና በቃ የልጇን አባት ቀምጣ ህይወቷን ሲኦል አድርጋበት ገና ይዣለሁ ትዳር ይዣለሁ በቃ ተረጋግቼ ልኖር ነው ብላ ባሰበችበት ሰዓት መጣ ህይወቷን በጥብጣ በሰላም በቃ አብርሃም ሰጥታው ሄዳ በህይወቷቸውን በፍቅር ተጋብቶ ልጅ ወልድ ምናምን እንዲኖሩ ነው እንድትፈቅድላቸው የምትፈልጉት አንዳንዶቻችሁ። ሩቲ ትክክል በአንዳንድ ቦታ ላይ ትክክል አይደለችም፣ አንዳንድ ቦታ ላይ አርቀስ ስናስበው ደግሞ ትክክል ነች። በቃ ሄርሜላ ሰላሟን ማግኘት የለባትም። አለቀ፣ ባጭሩ ማለት ነው። አለቀ።